ሰላም ከዚህ በፊት በነ ቦሎ አፕ ፖፖ ላይቭ ኒኪ ምናምን ነገር ገንዘብ ያልሰራችሁ ሰዎች ወይም ደግሞ እድል ያመለጣችሁ ሰዎች ወይም ያህን አፕሊኬሽን እውነት ሳይመስላችሁ ግን ከዛ በኋላ ሰዎች ብር እንደሰሩበት አውቃችሁ ለመስራት ጉጉት ያላችሁ ሰዎች እና ፖፖ ላይቭ እና እነ ቦሎ አፕ እነ ኒኪ ላይቭ ምናምን ነገር እነዚህ አፕሊኬሽኖች ብዙ ሎድ አለባቸው። ብዙ ኢትዮጵያውያን እዛ አፕሊኬሽን ላይ ስለገቡ ስለተጨናነቁ ከዚህ በኋላ እነዛ አፕሊኬሽኖች ላይ መነሳት ትንሽ ያዳግታል። ለምን ያወቀን ሰው ድጋሚ አሳውቀን ነው ያህን ነገር ኢንቫይት ልናደርገው የምንችለው ልናስገባው የምንችለው እንጂ አዲስ አፕሊኬሽን አይደለም። በብዛት ኢትዮጵያ ላይ ኦንላይን ስራ በብዛት የሚፈልግ ሰው እነዚህን አፕሊኬሽኖች አያውቅም ማለት ትንሽ ይከብዳል እና አዲስ አፕሊኬሽን መጥቷል። ቻሜት አፕ ይባላል። እመኑኝ ኢትዮጵያውያን በይኸው ቲክቶክ ላይ ዩቲዩብ ላይ ምን ፕላትፎርም ላይ ሰርች አድርጉትና ቻሜት አፕ ኢትዮጵያ ብላችሁ ሰርች አድርጉልኝ። ቻሜት አፕ ኢትዮጵያ ብላችሁ ሰርች አድርጉልኝ። እነዚህ ይህ አፕሊኬሽን እዚህ ሀገር ውስጥ እየተሰራ ከሆነ እኔ እቀጣለሁ። ማንም የሚሰራው ሰው የለም። ይሄን አፕሊኬሽን አንድ ቪዲዮ የሰራበት ሰው የለም። ቲክቶክ ቪዲዮ የሰራበት ሰው የለም። ሊገቡ ይችላሉ። ኢትዮጵያውያን ውስጥ አይቻለሁ፣ ግን እነዚህ እየሰሩት ያለ አፕሊኬሽን አይደለም። ይሄ አፕሊኬሽን ቻሜት አፕ ይባላል። የምር ኢትዮጵያውያን ገና አዲስ ኢትዮጵያ ውስጥ የገባ ገና አዲስ ፕላትፎርም ስለሆነ ናይጄሪያውያን ጋናውያን ምናምን በጣም ተጠቃቅመውበታል። ግን ኢትዮጵያ ውስጥ ገና የገባ አዲስ አፕሊኬሽን ስለሆነ ይህን አፕሊኬሽን እንጠቀምበት እላችኋለሁ። ይህን አፕሊኬሽን አውርደን ላላወቁ ሰዎች እናስተላልፍ፣ ለወዳጅ ዘመዶቻችን እናጋራ። በጣም ተጠቃሚ እንሆናለን። ከምር ገንዘብ እናፍስበታለን። እመኑ። እንዴት እንደሚጀመር አንዴ ላሳያችሁ። እዚህ ይመጣል አይደል? እዚች ጋር እዩዋቸው። ዲስከቨር ናይጄሪያ፣ ባንግላዴሽ፣ ሳውዲ አረቢያ ምናምን ናቸው ያሉት። ኢትዮጵያውያን ብዙም የሉም። ከዛ በኋላ ነርቢ ማለት ምን ማለት መሰላችሁ? ነርቢ ማለት አጠገባችሁ ያለ ሰው ነው። ነርቢ ብላችሁ ግቡበት። ነርቢ ብላችሁ ስትገቡ ኢትዮጵያውያን እዚች ጋር ይታያቸዋል። ከዛ ስክሮል እናርግ። አያችሁ? ኢትዮጵያውያን የሉ። እስኪ ቦሎ አፕ ላይ ሄዱ፣ ፖፖ ላይቭ ላይ ሄዱ፣ ኒኪ ላይቭ ላይ ሄዱ። እዛ ላይ የሀገር ኢትዮጵያውያን ናቸው ያሉት። የሀገር ያን አፕሊኬሽን የሚሰሩ ኢትዮጵያውያን አሉ። ስለዚህ እዛ አፕሊኬሽን ላይ ሄዶ ተጽዕኖ መፍጠር በጣም ይከብዳል። ለዛ ነው ይህን አፕሊኬሽን እንጀምረው እምላችሁ። ከዛ በኋላ እዚህ ላይ እንመጣለን። ይሄ የኔ አካውንት ነው፣ ዛሬ የከፈትኩት አካውንት ነው። ታስኮችን ሰርቻለሁ። ማይ ታስክ ላይ እስኪ እንግባ። እንዴት እዚች ጋር ዳይመንድ አሉ፣ እዚች ጋር ቢን አለ፣ እዚች ጋር ስታር። ከዛ በኋላ እዚች ጋር ኢንተር ዩር ኒክኔም ይላል። ስማችሁን ታስገባላችሁ፣ 50 ኮይን ትወስዳላችሁ። አፕሎድ አቫተር ፎቶአችሁን ትለጥፋላችሁ፣ 50 ኮይን ትወስዳላችሁ። ባይንድ ፎን ነበር ስልካችሁን ታገናኛላችሁ፣ 100 ኮይን ትወስዳላችሁ ማለት ነው። አፕሎድ አቫተር እዚች ጋር ግን ተጠንቀቁ። አፕሎድ አቫተር ፎቶአችን አፕሎድ ስታደርጉ ጥራት ያለው ቆንጆ የምትሉትን ፎቶ ነው ከስልካችሁ ላይ መለጠፍ ያለባችሁ። ለምን እንደዛ እንዳልኳችሁ ልንገራችሁ። እኔ ለምሳሌ ከናንተ ጋር ማውራት ፈለኩ። ከናንተ ጋር እዚህ አፕሊኬሽን ጋር ላይ ሳወራ ዝም ብዬ አይደለም ማውራው፣ የምከፍለው ለናንተ ብር አለኝ። 1200 ቢን እከፍላለሁ። ቢኑን እዚች ጋር በብር ሰይሜ ልንገራችሁ። ከዛ 1200 ብር ነው ለናንተ እዚች ጋር ከፍዬ የማናገራችሁ የማወራችሁ ማለት ነው እዚህ አፕሊኬሽን ላይ። ይሄን ደግሞ እንዲስብ እይታ እንዲኖረው ከተፈለገ ወንድ ለሴት አይደለም፣ ሴት ለሴት የለም፣ ወንድ ለወንድ የለም፣ ወንድ ለሴት አይደለ። እዚህ ላይ እንዲስብ ደህና ነገር እንዲሆን ደህና ፎቶ ነው መለጠፍ ያለባችሁ። ለዛ ደህና ነገር ለጥፉ። ከዛ በኋላ ያህ ሰውዬ ለናንተ ያህን ብር ከፍሎ ይገባላችኋል ማለት ነው። ያህ ሰውዬ ለናንተ ያህን ብር ሲከፍል ግን ለሱ የሚገባለት በተዘዋዋሪ ሌላ ብር አለ። ለሱም በተዘዋዋሪ ሌላ ጊፍት ይሰጠዋል ማለት ነው ከአፕሊኬሽኑ። እንደዚህ ያለ ነው ብሩ ተርን የሚያደርጉ የሚዞረው ማለት ነው። ከዛ በኋላ እዚህ ጋር ያሉትን ነገሮች ጨርሱልኝ ያላችሁ። ገና ዋናው ላይ አልገባሁበትም። እሺ ይሄ ብቻ ነው እንዳትሉ። ከዛ በኋላ እዚህ ጋር ያሉትን ነገሮች እንዳለ ትጨርሱልኝ ያላችሁ ማለት ነው። ታስኮቹን ትጨርሳላችሁ። ከዛ በኋላ ኢንቪቴሽን ላይ ትሄዳላችሁ። ይሄን በኋላ እነግራችኋለሁ። ከዛ በኋላ እዚህ ጋር ፍሪ የምትሏል እቺ ላይ ዳይመንድ 60 ዳይመንድ ትወስዱልኝ ያላችሁ በየ20 ሰከንድ ማለት ነው። በየ20 ሰከንድ 60 ዳይመንድ ትወስዱልኝ ያላችሁ። ከዛ በኋላ እዚህ ጋር ደግሞ ፍሪ ዳይመንድ አለ። ለዛሬ አንድ ፍሪ ዳይመንድ አለ ይለኛል። እዚህ ጋር ምን 191300 ዳይመንድ የሚያሰጥ ደግሞ አንድ ጌም አለ። ይሄን ጌም
ስታወርዱት ሙሉውን እዚች ጋር የምታዩትን ዳይመንድ አይደለም የሚሰጣችሁ፣ ወደ 20 ሺህ አካባቢ ዳይመንድ ነው የሚሰጣችሁ። እሱ ደግሞ ምን ታደርጉታላችሁ? እሱን ወደ ጊፍት ለውጣችሁ ለሰው ጊፍት ነው የምትሰጡት፣ ወይም ደግሞ ወደ ጊፍት ከተለወጠ በኋላ ነው ጊፍት ወደ ዶላር የሚቀየረው ማለት ነው። ውስብስብ አደረግኩባችሁ መሰለኝ፣ ግን አንዴ እቺን ብቻ ላሳያችሁ። ቢን የምትለዋል የዛሬው ርዕሳችን ዋናዋ ናት ማለት ነው። ቢን የምትለዋ ላይ ልግባ። ቢን የምትለዋ ላይ ስትገቡ ቅድምም ብያችሁ ነበር 1200 በርሚል ነው አሁን ለእኔ ሰው የሚከፍለው እኔ ጋር ሲመጣ 1200 በርሚል ማለት በ7 ደቂቃ 10 ሺህ ማለት ነው። 10 ሺህ ነው ለእኔ ሰው የሚከፍለው 10 ሺህ ቢን ማለት ነው። ቢን ብር ማለት ነው። 10 ሺህ ቢን ማለት ደግሞ 1 ዶላር ማለት ነው። 1 ዶላር በ7 ደቂቃ ማለት በሰዓት ወደ 7 ዶላር ማለት ነው። 7 ዶላር ደግሞ በሰዓት ወደ 1 ሺህ ምናምን ብር ነው በኢትዮጵያ ማለት ነው። እዚች ጋር እናንተ ብቻ የምትሰሩት ነው በሰዓት። አንድ ሰው አስገባችሁ ማለት ይሄ አፕሊኬሽን በሰዓት እሱ እንደዚህ ሲያደርግ በሰዓት 2 ዶላር ይሰጣችኋል። እናንተ አናግሩ፣ ሰው ትደውላላችሁ፣ ጓደኛችሁን በቴሌግራም ላይ ታገኛላችሁ፣ እንደዚህ ብላችሁ ታናግራላችሁ፣ እኔ ነገርኳችሁን ኢንፎርሜሽን ትሰጡታላችሁ። ከዛ በኋላ ይሄ ሰውዬ እዚህ አፕሊኬሽን ላይ ገብቶ ብር መዛቅ የማይፈልግበት ምንም ምክንያት የለም ማለት ነው። ይሄን ነገር ታስረዱትና ከዛ ሊንኩን የራሳችሁን ሊንክ ወስዳችሁ ለሰውየው መላክ ነው። ከዛ በኋላ ይሄን ስትልኩለት ቁጭ ብላችሁ ብቻ እዚች ጋር ብር ፍሎ ሲያደርግ ታያላችሁ ማለት ነው። ሰው ኢንቪቴሽን ላይ ነው እናንተ ብዙ መስራት የለባችሁ። ሰው መቀላቀል መጋበዝ ላይ ነው ብዙ መስራት የለባችሁ። ከዛ በኋላ አስቡት፣ አንድ ሰው አስገብታችሁ 2 ዶላር ከሆነ 10 ሰው እያደረጋችሁ 100 ሰው እያደረጋችሁ ቲክቶክ ላይ እያስተዋወቃችሁ ሌላ ፕላትፎርሞች ላይ እያስተዋወቃችሁ ይህን ገቢ በደንብ አድርጋችሁ ማግኘት ትችላላችሁ ማለት ነው። ኢትዮጵያ ውስጥ በዚህ ሰዓት ብዙ የተቸገረ ሰው ነው ያለው። እዚያት እኮ ኢትዮጵያ ውስጥ ስንት ነው ደሞዝ አይደል? እናውቃለን እኮ በወር ከ15 ሺህ ብር የማይበልጥ ደሞዝተኛ ነው ብዙ ሰው ኢትዮጵያ ውስጥ በአሁኑ ሰዓት። ይሄ አፕሊኬሽን ግን በዚህ በትንሽ ነገር 20 ሰው 10 ሰው ስለጋበዛችሁ በቀን ያን የወር ደሞዝ ሊሰጣችሁ የሚችል አጋጣሚ ነው። ይሄን አፕሊኬሽን ሰው ብዙ ሰው ሳይቀላቀልበት ቶሎ ፈጠን ብላችሁ እኔ ያልኳችሁን ስቴፕ ተጠቅማችሁ ሞክሩበት። ሄዳችሁ እዛ ትገባላችሁ። ከዛ በኋላ ከገባችሁ በኋላ እዚች ጋር አስቀምጬላችኋለሁ። እዚች ጋር ትገቡና ሊንኩን ዳውንሎድ ትሉታላችሁ። ዳውንሎድ እንዳላችሁ ቀጥታ ወደ አፕሊኬሽኑ ያስገባችኋል። ከዛ በኋላ ቅድም እንዳልኳችሁ ኢሜይል ምናምን ነገር ሬጂስተር ታደርጉልኛላችሁ ማለት ነው።